ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ብያለሁ። እናስካብረን አረቦች የሚወዱት ምግብ እንስራ። እንዴት ናቸው? ሰላም ነው? እንኳን ሰላም መጣችሁ ወደ ሜሪ ቻናል። እዚህ ደግሞ ዝብዳ ነው። እዚህ ጋር ደግሞ ተምር ፈሶሙን አውጥቼ እንደዚህ አድርጌ አስቀምጫለሁ እና እናስካብረን እንስራ። ግሽጥ ይባላል በአረቦች ማለት ነው። ግሽጥ ነው ስሙ። ከዛ ዱቄት እንደዚህ እሳት ቅንስ አድርገን እንሰራለን። ከዛም አንድ ዱቄትና ዝብዳ ያለኝ ተምር ደግሞ እዚህ ጋር አለኝ። ከዛ አንድ ብርጭቆ ደግሞ ለበን መጨረሻ ላይ ማለት ነው። እና እስኪ አብረን እንስራ። እና ሰብስክራይብ ያላረጋችሁ ላይክ አድርጉልኝ። ሰብስክራይብ እና አባራታችን ከዛ እንደዚህ ቀይ እስከሚሆን ድረስ ነው ማድረግ ያለብን። እንደዚህ ቀይ እስከሚሆን ድረስ ከዛ በኋላ ዝብዳ እንጨምራለን። ግን ገና ነው፣ ዱቄት ነጭ ነው ያለ እስካሁን። እሳት ቅንስ አድርገን ነው እንጂ ይቃጠላል። ዱቄት ብዙ ሙቀት ነው አይወድም። እና እሳት ቀስ አድርገን እንደዚህ እናደርጋለን። ቀይ እስከመሆን ድረስ መቃጠል አያስፈልግም፣ መካከለኛ ማለት ነው። ቀይ ከሆነ በኋላ ከዛ ዝብዳ እንጨምራለን። ግን አሁን ገና ነው። ቀይ መሆን አለበት። ነው ማማሰል ያለብን። ምክንያቱም በአንድ ገጽ ከተቃጠለ የሆነ ሽታ ያወጣል፣ ሲበላም የሆነ ጣዕም አለው እና የተቃጠለ የሆነ ነገር ይላል። እዛ በደንብ መጠንቀቅ አለብን። ዱቄት እሳት ድረስ በጣም አይወድም። እሳት ትንሽ አርገህ ነው እንጂ እሳት ትንሽ ከሆነ ነው እንጂ እሳት አይወድም ዱቄት። ለዛ ነው ቀስ ብዬ እየሰራሁ ያለሁት። የሚያስፈልገን ነገር እነዚህ ናቸው። ዱቄት ነጭ አይደለም ዱቄቱ፣ ቡር ነው። ቡር ይባላል በአረቦች። ይሄ ደግሞ ለበን ነው። ይሄ ዝብዳ፣ እዚህ ጋር ደግሞ ተምራለች ማለት ነው። እነዚህ አራት ብቻ ነው የሚያስፈልጉን። ዝብዳውን እንጨምርበታለን። ብዙ ዝብዳ ነው የሚያስፈልገን ምክንያቱም ግሽጥ በዝብዳ ነው። ተምር ስለሚገባበት ግዴታ ነው ዝብዳ ብዙ የሚያስፈልገው። እንደበሰ ነው የሚሆነው። ከዛ እንደዚህ አድርገን ተምሩን እንጨምርበታለን። ተምር እንደፈለጋችሁ ማድረግ ትችላላችሁ። ብዙ ሰዎች ካላችሁ ብዙ፣ ትንሽ ከሆኑ ደግሞ ትንሽ። የኔ ትንሽ ስለሆኑ ሰዎቹ ትንሽ ተምር ነው ያደረኩት። ከዛ እንደዚህ አድርገን ተምሩ የቆየ ነው፣ ደርቋል። ከዛ መጨረሻ ላይ ለበን እንጨምርበታለን፣ ትንሽ ማለት ነው። የኔ ዛሬ የምሰራው ትንሽ ስለሆነ ብዙ ሰው ስለሌለ ትንሽ ነው ለበኑ። ከዛ እንደዚህ አድርገን እናስመመዋለን።
እሳት ግን በጣም ትንሽ ነው የሚያስፈልገው እሳቱ። እኔ ቅንስ አድርጌ ነው እየሰራሁ ያለው እሳቱ። በየቤቱ የተለያየ አሰራር አለ፣ ግን የእኔ ሰዎች የሚወዱት እንደዚህ ነው። እንደዚህ አድርገን እናመስለዋለን። በደንብ መመሰስ አንድ አይነት መሆን አለበት። ሰው ካላችሁ ብዙ መስራት ትችላላችሁ፣ ግን የኔ ሰዎች ብዙ አይደለም። እዛ ነው እንደዚህ አድርገን እሳት ምስ አድርገን በደንብ ትንሽ 10 ደቂቃ ይበቃዋል። ለበን ካደረግን በኋላ 10 ደቂቃ ይበቃዋል ማለት ነው። ከዛ እንደዚህ አድርገን የድስት ክዳን ምናምን አያስፈልገውም። ብቻ እንደዚህ ተቆፍቶ ነው መብሰል ያለበት። እና የዛሬ እንደዚህ ይመስላል። እና ስለ ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ቻው